እንግዲህ ሁላችንም እንደምናውቀው ሙሽሮችን አንድ የሚያስጨንቅ ነገር አለ። ብዙ ነገር ይዘጋጃል ታውቃላችሁ። በሰርግ ጊዜ ሙሽሮችም ይጋሩና ያገባችሁም ትጋሩኛላችሁ። እንግዲህ ብዙ ነው፣ ዕቃ ማሰናዳቱ ብዙ ነው፣ ማሰቡ ብዙ ነው። ልክ ከሱ እኩል ግን አንድ በጣም የሚያስጨንቅ ነገር አለ። ማን ይምጣ ማን አይምጣ የሚል የእንግዳ ጉዳይ እና ብዙ እንግዶች ልንጠራ እንችላለን። ግን የማይቀሩ ደግሞ እንግዶች አሉ። ሲሆን ቪቪአይፒ ቦታ አስቀምጠን ልዩ ቦታ ሰርተን ነው ለእንግዶቻችን ተጨንቀን እንግዶቻችን የምንጠራው። ሁሉ ቢቀር የማይቀሩ ስፔሻል እንግዳዎች አሉ፣ ልዩ እንግዳዎች። ዛሬ ማካፈላችሁ ሊጋበዝ ስለሚገባው ስለ ህይወት እንግዳ ነው። ይሄ እንግዳ የትኛውም የህይወት አቅጣጫ ላይ ይጋበዛል። ልዩ ቀን ላይ ይጋበዛል፣ እጥረት ላይ ይጋበዛል፣ ህይወት ላይ ይጋበዛል፣ ሀዘን ላይ ይጋበዛል። የምስራች ይሄ እንግዳ ጥሩት እንጂ ይገኝላችኋል። ሊቀር የማይገባ እንግዳ ታውቃላችሁ። በብዙ የሰርግ ታሪኮችን አንዳንዶቹን ስናይ ብዙ እንግዶች የተገኙባቸው ሰርጎች አሉ። 150 ሺህ ሰው የተገኘበት ሰርግ አለ። በጣም የገረመኝ በ4 ጀትን ያመላለሰው እንግዶቹን ባለ ሀብቱ በቅርብ እንኳን ያላሙዲ ወንድም ልጅ ሲያገባ አይታችኋል ምን አይነት እንግዶች እንደተጠሩ። በጣም ልዩ ልዩ እንግዶች ነው የተጠሩት። እንግዲህ አፉን ይዛል እንጂ እጥረት ሲከሰት ምን ሊያመጣ ይችላል? ይሄ እንግዳ ግን ሃሌሉያ ኢየሱስ ገሊላ በሚባል አውራጃ ቃና በምትባል መንደር ነው የተገኘው። ታሪኩ ታውቃላችሁ እናንተ። እሱ በመድገም አላደክማችሁም። እና ኢየሱስ ትንሽዬ መንደር ናት። የዘላለም አምላክ ትንሽ መንደር ውስጥ ተገኘ። ይጠራ እንጂ ለካ ይመጣል። ብሔር አይነቅም፣ ሰው አይነቅም፣ ቆዳ አይነቅም፣ አላችሁ የላቸውም አይልም። ሃሌሉያ ሃሌሉያ። ተገኘ ኢየሱስ በቃና እና በሰርጉ መካከል ታውቃላችሁ እንደሆነ እንዳነበብኩት ነው። ድንገት እየተደረገ ታውቃላችሁ። ድሮ ደግሞ የሰርግ ጊዜ ይቆያል፣ ሳምንቱ ሊቆይ ይችላል ግብዣው። ምክንያቱም እንግዶች ከሩቅ ስለሚመጡ መቼ እንደሚደርሱ አይታወቅም። ስለዚህ ምን ይደረጋል? ይቆያል፣ ሰርጉ ይቆያል። በድንገት ግን ወይን አለቀ እና እፍረት ነው፣ ውርደት ነው፣ ነውር ነው። ምክንያቱም እንግዳ ተጠርቶ እንዴት ተደርጎ መሸኛው ሲያልቅ ሙሽራው የውርደት ካባ የአፍረት ባህር ከፊቱ ተንጣሏል። ምክንያቱም በሙሽሪት ፊት ያፍራል። ምክንያቱም ላኖራታለሁ ብሎ ነው የሚወስዳት አይደል? አቅም አጣ። በቤተሰቧ በኩል ያፍራል፣ በጠራቸው እንግዶች ዘንድ ያፍራል። እፍረት ከፊቱ፣ እፍረት ከፊቱ። መደጋግማ ኦኬ ነው። እፍረት ከፊቱ። ሁሉ እንግዳ ይህንን ጉድለት ቢሰማ እጁን በአፉ ይጭናል እንጂ ምናልባት አቅም አይኖረውም ምንም ለማድረግ። አንድ እንግዳ ግን ጋብዞ ነበር። ሃሌሉያ እስኪ አሜን። አንድ እንግዳ ጋብዞ ነበር። ይወቅም አይወቅም ቅድስት ድንግል ማርያም መጣች። እኔ በጣም ነው እንደ ማርያም ያልኩ በታሪክ መካከል የለም። በድንግልና የሆነችው እንደገና እምነቷ ደስ ይለኛል በጣም። ስትጠብቅ ነው የኖረችው ማለት ነው። በመጽሐፍ እንድትጻፍ በልቧ ጠብቆ ነበር እንደሚል መጣችና ወደ ጌታ እንደዚህ አለችው፣ ወይን ጠጅ እኮ አልቆባቸው። አብራችሁ ያሰብኩት ወይን ጠጅ እኮ የላቸውም አለችው። ጌታ ኢየሱስ እንደዚህ አለ። በጣም ነው የሚገርመኝ። ጊዜ አልደረሰም። ምን ማለት ነው? ራሴን የምገልጥበት ጊዜ አለ። በእግዚአብሔር ፈቃድ ነው የምሰራው ስለምገለጠው ጊዜ አለኝ የምገለጥበት። አንቺ ሴት ነው ያላት ታውቃላችሁ። ይሄ ክፍል የሚፈታው እንደ ባህሉ ነው እንጂ የማሳነስ ንግግር አይደለም። ሌላም ሰው አንተ ጎበዝ ብሎ ተጣርቷል። እና እናቴ ሆይ ነው ከአንቺ ጋር ምን አለኝ? ጊዜ አልደረስም። ቅድስት ድንግል ማርያም በጣም ብጽዕት ናት በእውነት። ታውቅ ነበር ምን እንደሚያደርግ። እንደዚህ ያለች እንግዶቹን ጠራችና እሱ አባ መላ ነው። እሱ መፍትሄ ያለው ለዚህ ጥረት ሌላ ሰው መፍትሄ የለውም። ሃሌሉያ። ይሄ እንግዳ ግን መፍትሄ ያለው እንደለም የሚላችሁን አድርጉ። ምንም ይበል ብቻ አድርጉ። ጠራቸው አገልጋዮቹን፣ ጋኖቹን በውሃ ሙሉ አለ። ምን ያህል ጊዜ እንደተመላለሱ አላውቅም። ብቻ ትንሹ 75 ሊትር ነው የሚይዘው፣ ትልቁ 125 ሊትር ነው የሚይዘው። 600 ሊትር እየተመላለሱ ሲሞሉ ነበር። ምን አይነት መታዘዝ! በቃ መልእክት ልኮ ሊጨርሱ ታዘዙት። እስከ አፉ ድረስ ሞላ። ጌታ ቅዱታልና ስጡት ለድግሱ ኃላፊ አላቸው። ተዚህ ይላችኋል አይደል? እስከዛ ድረስ ውሃ ነው። በኢየሱስ አይን ነው ወይን የሆነው። ቀርተው ሰጡት። እኔ ሲመስል አልተጻፈም። የድግሱ ኃላፊ በእጁ ሲይዘው ወደ ወይን ተቀየረ። ሃሌሉያ። ይሄ እንግዳ ይጠራ እንጂ ከጉዳ ውጪ ነው። ጉድለትን ሸፋኝ ነው። በሱ ሙላት የጎደለ ሁሉ ይሞላል። በሱ ሙላት ያጠረ ሁሉ ይረዝማል። በሱ ሙሉ ሃሌሉያ። ባዶነት ላይ ደረሰ፣ ጉድለት ላይ ደረሰ፣ የሌለ ነገር ላይ ደረሰ፣ እጥረት ላይ ደረሰ። ሀፍረት መካከል እንግዳው
ይመቻል። ሃሌሉያ። ማንም እንግዳ ሊያደርግ አይችልም። ማንም እጁ አጭር ነው። ማንም የሆነ የሚደርስበት ልክ አለው። አለ እኔና እናንተ የምናውቀው በሰማይ አለ ሁሉን የሚችል አለ ኤልሻዳይ የሆነ ሃሌሉያ አለ። ኢየሱስም ነው። ደረሰ ጉድለት መካከል ደረሰ፣ ህብረት መካከል ደረሰላቸው። የሚገርማችሁ ውሃ ጣዕም የለውም፣ ቀለም የለውም አይደል? ከለርም የለውም፣ ምንም የሌለው ኒውትራል ነው ውሃ በባህሪው። ይኸውላችሁ እዚህ ጋር የምታዩት ንጽት ያለ ነው። ኢየሱስ ጣዕም የሌለውን ጣዕም ሰጠ፣ የማይጣፍጠውን አጣፈጠው፣ ሽታ የሌለውን ወይን እንዲል አደረገ። መልእክት አለኝ ዛሬ። ይሄ ጌታ ወደ ህይወት ይጋበዝ እንጂ ጎዶሎን ይሞላል። ውሃ የሚለውን ጣዕም ይሰጠዋል። ሙሽሮች እንድች እንዳታፍሩሽ። ቀጥሎ ያለው ዘመናት ትንቢት ልናገርባቸው፣ ሰርግ ላይም ትንቢት አለ ብዬ እግዚአብሔር አምላክ ወደ ህይወታችሁ ስለጋበዛችሁት ከዚህ በኋላ ህይወታችሁ የታምራት ወይናችሁን እየቀየረ ውሃችሁን እየለወጠ ያጠረውን እየቀጠለው አሜን አትሉም? ይሄ እንግዳ ለህይወት ጉዳይ ብቻ አይደለም ደግሞ የሚደርስም የነፍስንም ጉድለት ይሞላል፣ የነፍስንም እጥረት ይሞላል። ሰው ሁሉ ኃጢአትን ሰርቷል፣ የእግዚአብሔርም ክብር ጎሎታል ይላል። ምናልባት ይህ መልእክት ዛሬ እንደ መጀመሪያ ዛሬ የምትሰሙኝ ካላችሁ መልእክት አለኝ። ይሄ እንግዳ ወደ ህይወት ይጋበዝ እንጂ ታውቃላችሁ፣ ሰው በአዳም ምክንያት ሞት ወደ ዓለም ገባ። ሰው ሁሉ በእግዚአብሔር ፊት የሚያቆመውን ጸጋ አጥቷል። ማንም ሰው ያለ ኢየሱስ በእግዚአብሔር ቁጣ ውስጥ ነው። የምስራች መልእክት አለን ዛሬ። በእግዚአብሔር ፊት እንድንቆም ግን ጸጋ መጥቷል። ህይወት ተለቆልናል። ኢየሱስን የለበሰ እግዚአብሔር ፊት ይቆማል። አያችሁ፣ የነፍስን ክፍተት የሚሞላ ነው። የነፍስን ባዶነት የሚሞላ እጥረት የሚሞላ ነው። ሁሉ ሰው ያለ ኢየሱስ ጎዶሎ ነው። ማዕረግ ቢኖረው፣ ገንዘብ ቢኖረው፣ ሁሉ ቢኖረው ኢየሱስ ከሌለ እንደሱ ያለ ምስኪን፣ እንደሱ ያለ ድሃ የለም። ሁሉ የኔውት እንደዚህ አምሮበት ቤትሻኛ ዛሬ መቼም ከነገሱ መካከል እሷ ነች ንግስት። እንዴት ሆነ ብትሉ እኮ ሚስጥሩ አንድ ነው። ይህን እንግዳ ጋብዘውት እሱ እንግዳ ወደ ህይወት ሲገባ ውበቱ በፊታቸው ተገለጠ። ሃሌሉያ። ይሄ እንግዳ ሲገባ ተስፋ ማጣት ከህይወት ይወጣል። ትርጉም አልባ ህይወት ከህይወት ይወጣል። እሱ ይግባ እንጂ እሱ ይምጣ እንጂ ወደ ህይወት መኖር ይለናል። ሃሌሉያ አሜን። እሱ ይምጣ እንጂ ይሄ የህይወት እንግዳ ጋብሱት ወደ ህይወት። ጥሩት፣ ሙላት ኢየሱስ ነው። ጥሩት፣ ረፍት ኢየሱስ ነው። ጥሩት፣ የዘላለም ህይወት ኢየሱስ ነው። በቃ ምን ነግራችሁ መልእክት ይሄ ነው። ዛሬ የምትሰሙኝ ካላችሁ ቤተክርስቲያን መልእክት አለኝ። የሚላችሁን አድርጉ። ለምን? በመታዘዝ ውስጥ በረከት አለ። ስማት ለዚህ ቃል ፋሚሊየር የሆንን ይህን ቃል የለመድን በመታዘዝ በረከት አለ። ምን ያህል ጊዜ ውሃውን እንዳመላለሳችሁ አላውቅም። ብቻ ግን ግድ የለም። ውሃው እስኪበላ ነው ጌታ የጠበቀው። ግድ የላችሁ አመላልሳችሁ ሙሉ። እንደገና ባይገባንም ለእኛ ውሃ ቢሆንም እንደገና እናመላልስ። የክብር ጌታ አንድ ቀን ወደ ወይን ይለውጠዋል። በመታዘዝ በረከት አለ። ያው ውሃውን ወደ ወይን ቀየረው። መቼ? ታዘው ሲሞሉ፣ ታዘው ሲያደርጉ። ባይገባንም ለእኔና ለእናንተ ነው፣ ለእኔና ለእናንተ ነው። ኢየሱስ የህይወት እንግዳ፣ ኢየሱስ የህይወት ረፍት። መጽሐፍ ሲናገር ኢሳይያስ ላይ እንደዛ አይደለም የሚለው? አየ ተመለከተም የለም፣ ወደ እሱ የሚፈልግ ተደነቀ ብሎ እንደዚህ ነው። የገዛ ክንዱ መድኃኒትን አመጣለት። ፋሲካ ያከበርነው በቅርብ ነው አይደል? ይሄ የእግዚአብሔር ክንድ ሰዎችን ሁሉ ከሲኦል የሚያወጣ፣ ሰዎችን ሁሉ ከጉድጓድ የሚያወጣ፣ ሰዎችን ሁሉ ከሞት የሚያወጣ የእግዚአብሔር ክንድ ኢየሱስ ክርስቶስ ተገልጧል። ኢየሱስን ያመነ የዘላለም ህይወት አለው። የህይወት እጥረት ላለበት ሙላት ኢየሱስ እርፍ አለን። ኢየሱስ ቤት ገብቶ ደጅ ቆሞ ሲያንኳኳ ከፈትንለት፣ ህይወትን ይዞ ገባ። አሜን አሜን። ያረፋል እዚህ ቤት በዚህ ጌታ ጋብዞት ያረፋል ወይ? እልልታም ይጨምራል ወይ? ክብርም ያበዛል ወይ? ያረፍነው እሱን ጋብዘን ነው። እፎይ ያለው እሱን ጋብዘን ነው። ከምድር ግሳንግስ አርፈናል። እሱን ጋብዘን አረፍን። ደስ አይልም? እዚህ ሰርግ ላይ እንግዳ የነበረው ጌታ ደግሞ በዚያ ሙሽራ ነው።
እዚህ አንድ ናት ሙሽራ ቤት ናት፣ እዛ ግን ሁላችን ሙሽሪት ነን። ሰርግ ላይ ተገኝቼ ወደ ሰርግ ልጋብዛችሁ። ኑ ወደ በጉራት፣ ኑ ወደ ሰርጉ። በኢየሱስ ያመኑ እዛ የጌታን ሰርግ ይበላል። እንዴት ነው መግቢያው? ጋብዙት የህይወትን እንግዳ። እሱ ካለ እረፍት ነው። እሱ የዘላለም ህይወት በኢየሱስ ብቻ ነው። መዳን በሌላ በማንም የለም። እንድንበት ዘንድ የተሰጠ ግን አንድ ስም አለ፣ ገናና ነው ኢየሱስ። ሃሌሉያ። ስለ እኔና ስለ እናንተ ደቀቀ፣ በመስቀል መከራን ተቀበለ። እሱ ተገፎኛ ጸጋ ተደረበልን። አሁን በተሰቀለው በኢየሱስ የሚያምን በቁጣ ውስጥ አይደለም። መጽሐፍ እንደሚል ግን በእግዚአብሔር ልጅ እንዲባል። ሃሌሉያ ተባረክ። እኛም ህይወት አገኘን አይደል? እኛም ሰዎች ሆነን፣ እኛም የዘላለም ህይወት አገኘን። በተራራዬ ማንም አይጎዳም ይላል መጽሐፍ ሲናገር። በዚያ እግዚአብሔር ያረጀውን የወይን ጠጅ የሰባውን ፍሪዳ አዘጋጅቷል። አይገርማችሁ? የራቱ ሰልፍ ላይ አብርሃም አለ፣ ይስሐቅ አለ፣ ያዕቆብ አለ፣ የምስራች ሁልዬ አለ፣ ቤትሽ አለች፣ ይሄ ጉባኤ አለ። አይገርማችሁ? እኔ መጨረሻ ላይ ያለው ከበጉ ጋር አብረን እራት በቃ እረፍት በኢየሱስ ነው። በእውነት እድል ካገኘው አይቀር ደፍሬ ልናገር፣ እረፍት ያለው በኢየሱስ ብቻ፣ ሌላ በማንም የለም። የምንድንበት ስም ኢየሱስ። ዮሐንስ ወንጌል ምዕራፍ 4 ያለች ሴት በቃ የተናገረ መልእክት ሰበስባለሁ፣ ታሳዝነኛለች በጣም። ብዙ የውሃ ጉድጓድ ነው የቆፈረችው፣ እርካታ ያለ መስሏት። በጣም ብዙ ቦታ ባከነች፣ በጣም ብዙ ቦታ ሄደች፣ እርካታ ግን የለም። ባልሽን ጥሪ ሲላት ኧረ ባል የለኝም ማለት 5 ሞክራለች። እቺ ሴት እረፍት ፍለጋ ነው። እዛ ስቀዳ የለም እረፍት፣ እዛ ስቀዳ እረፍት የለም፣ እዛ ስቀዳ እረፍት። ለካ ወዳጆች እረፍት በምድር ጉዳይ የለም፣ እረፍት በምድር የለም። አንድ የተባረከ ቀን የዘላለም ሕይወት ውሃ ምንጭ ውሃ አጠገብ ተቀምጦ ጠበቃት። ከሱ ስትቀዳ ሕይወቷ እርካታ፣ ውሃ ውሃ የሚለውን ሕይወቷን አጣፈጠው። ውሃ ውሃ የሚለውን ሕይወት በጌታ በኢየሱስ ስም እግዚአብሔር አጣፍጠዋል። ጋብዙት ይሄንን እንግዳ። ዮሐንስ ወንጌል ዮሐንስ ራዕይ ምዕራፍ 3 ነው አይደል? በደጅ ቆሜ ምን እላለሁ? አንኳኳል። የሚገርማችሁ ፈላጊው ራሱ ጌታ ነው። እኔ ነኝ ያለ ማንኳኳው፣ አንኳኳለሁ። እፊት ቆሜ የደጃችሁ በር ላይ ቆሜ ደግሞ ጨዋ ማንኳኳት ነው። ሲያንኳኳ ራሱ ኳኳኳኳኳ አንኳኳለሁ። ማንም ቢከፍትልኝ ፈቃደኛ ሆኖ የልቡን ደጅ እዚህ ቤት ምናልባት አንድ ሰው የሚከፍት ቢኖር እኔም እገባለሁ አይደል የሚለው ራት በላል፣ እሱ ከኔ ጋር ይበላል። ምን ማለት ነው? ፌሎሺፕ እናደርጋለን። የምስራች የእግዚአብሔር ልጅ የመሆኛ መንገድ በተሰቀለው በኢየሱስ ብቻ ነው። አሜን። ጋብዙት ኢየሱስን። ሙሽሮች መልእክት አለኝ። ቀሪ ህይወታችሁን እግዚአብሔር ውሃውን እንዳጣፈጠ የጎደለውን እየሞላ እንዳኖረ በዛ እጥረት መካከል ጌታ ተገኝቶ እንዳጣፈጠ የህይወት ጌታ ቤታችሁ ስላለ፣ የሙላት ጌታ ቤታችሁ ስላለ ምንም እጥረት ቤታችሁ ውስጥ አይኖርም። ጌታ ምስክር በድፍረት እናገራለሁ። ተአምራት እያደረገ ያኖራችኋል። እመርቃችኋለሁ። እግዚአብሔር ፊቱንም እጁን የሚያሳያችሁ። በቃ ቀሪ ዘመን ከባድ ያው ነበር አላ የህይወት ጌታ አቤት ታች ውሃውን እያጣፈጠ ቤተክርስቲያን የምትሰሙኝ ካላችሁ እንደገና ልድገመው። በመታዘዝ በረከታል። ባይገባንም እንታዘዝ፣ ባይመስለንም እንታዘዝ። አንድ ቀን የህይወት ጌታ በታምራቱ ያጥለቀልቃችሁ። እሱ ጋር ጉለት የለም፣ እሱ ሙላት ብቻ ነው። በቅርብ አንድ ታሪክ ሰምታችሁ እንደሆነ አላውቅም። የጃንሆይ ጓደኛ ሰርግ ደገሱ አሉ። በጥንት ዘመን ነውና ሰርግ ደገሱ እና እያደረጉ ሰርጉ የተደረገ ድንገት ምግብ ያልቃል። በደረገቱ በጣም ሰቸው። ምክንያቱም ድግስ ነው፣ ሰዎችን ጋብዘዋል። እንደቀድሙ እንግዳም እንደቀድሙ ደጋሽ ማለት እና ብዙ ነገር ያደረጉ ድንገት አለቀ፣ ምግቡ አለቀ። ምንም ቢሆን ዛሬ ሁልዬን እንድራለን። ወጋው ማይክ እና እነኚህ የጃንሆይ ጓደኛ ድግስ ጠሩ እና አጠረ። ድግሱ አለቀ፣ ምግቡ አለቀ። እንግዶች ግን ይመጡ ነበር እና የሚገርማቸው አንድ እንግዳ መልእክተኛ ነጋሪ እየሮጠ መጣና ጌታዬ ሆይ አረ እንግዶች እየመጡ ነው አለ። ምን ደነገጡ ሰውየው። አረ ምግብ የለም፣ አረ ወጡ አልቋል፣ አረ እባካችሁ እንዲያርጉ ከጎረቤት ለምኑ፣ እንጀራ ይሰብሰብ ሲባል ሌላ መልእክተኛ መጣ እንደገና
አረ እንግዶች እንደገና ሌላ እንግዳ እየመጣ እንደገና በውርደት ላይ ውርደት። ወዴት ይኬዳል? ከየት ይመጣል? ሌላ መልእክተኛ እየበረረ መጣ። እንደገና እንደዚህ አላቸው። አረ ጃንሆይ ራሳቸው እየመጡ ነው። ወይስ እፍረት! ጃንሆይን ጠርተው ምግብ የለም። በጣም በጭንቅና በጣም በእፍረት ውስጥ ነው ያሉት። ጃንሆይ የሀገሪቱ መሪ ሆኗል። እንደ ድሮ እንትን አይደሉም፣ ታውቃላችሁ፣ ተራሱ አይደሉም። አሁን የሀገሪቱ ንጉስ ናቸው። እሳቸውን መሸኛ የሚበላ ነገር ጠፋ። ጭንቅ ነው። ሰውዬ ወደ እፍረት ካርኗቸዋል። ወደዚያ ቢኬድ የለም። እንደው ምድር ተከፍታ በትወጣቸው የሀገሪቱ ንጉስ ላይ መጡት። ወዴት ይኬዳል? ይሄ ጭቅጭቅ ላይ እያሉ እንጀራ ፍለጋ ሰው ሲሮጥ ጃንሆይ ከች። እፍረት ውስጥ ናቸው። በጣም በመከራ ውስጥ ናቸው። የሚገቡበትን አጡ። መግቢያ መውጫ ጠፋቸው። እፍር እያሉ ጃንሆይ ደረሱ። እንኳን ደህና ታውቃላችሁ የሀገር ንጉስ እንዴት እንደሚጨበጥ። እፍረት ውስጥ ሆኖ መጨበጥ ደግሞ ከባድ ነው በጣም። ጃንሆይ እንደዚህ ያሉ ሰላምታ ካቀረቡ በኋላ አውርዱት። ሰው ጃንሆይን ጋብዞ ካላፈረ ኢየሱስን ጋብዞ ማፈር። አውርዱት ያሉት እህሉን ነው የጫኑት እህል። ደረሱላቸው ጃንሆይ። መልእክት አለኝ እዚህ ቤት። እጥረት መካከል ኢየሱስ ይደርሳል። እሱ የሙላት አምላክ ነው። ባዶነትን ይሞላል። የጎደለን ሁሉ ይሞላል። ለህይወት ጥያቄ መልስ ነው። ለነፍስ ጥያቄ መልስ ነው። መዳን በጌታ በኢየሱስ ብቻ። ጸልየን ጨርስ።